ስለ ኤሌክትሪክ መኪና ባትሪ ካፓሲቲ እንዲሁም ኪሎዋት አወር ከዛም በተጨማሪ ስለ ኪሎዋት ይህንን ያውቃሉ? በዛሬው ፕሮግራማችን ኪሎዋትን እንዴት ወደ ፈረስ ጉልበት እንደምንቀይር እንዲሁም የባትሪ ካፓሲቲ ማለት ምን ማለት እንደሆነ በዝርዝር እናስረዳቸዋለን፣ ሀሳቦችን እናጋራቸዋለን። አብረውን ይቆዩ። ሰላም የማርኮን ሆልዲንግ ዩቲዩብ ቻናል ቤተሰቦች፣ ድርጅታችን ማርኮን ላለፉት 10 ዓመታት የተለያዩ ብራንድ መኪኖችን እያመጣ ለሀገር ውስጥ ገበያ ሲያቀርብ የቆየ ድርጅት ነው። ዛሬ በእንቁላል ፋብሪካ ብራንቻችንም የተለያዩ ብራንድ መኪኖች ይገኛሉ። እነዚህ መኪኖችን እስከ 50% የባንክ ብድር አመቻችተን እንጠብቅዎታለን። ለተጨማሪ መረጃ ከታች በምናስቀምጥላችሁ ስልክ ቁጥር ይጠቀሙ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ ያድርጉ። ማርኮን ነው። ሰላም የማርኮን ሆልዲንግ ዩቲዩብ ቻናል ቤተሰቦች፣ እኔ ሳላምላክ እባላለሁ። በኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ምሩቅ ነኝ። በማርኮን መኪና አስመጪ ድርጅት ውስጥ የሴልስ እንዲሁም የቴክኒክ ክፍል ኃላፊ ነኝ ማለት ነው። ፕሮግራማችንም ስለ ባትሪ ካፓሲቲ ስፔሻሊ የሚገለጸው ደግሞ በኪሎዋት አወር ነው። ኪሎዋት አወር ማለት ምን ማለት እንደሆነ እንዲሁም የመኪኖችን የሞተር ጉልበታቸውን የምንገልጸው ደግሞ ኤሌክትሪክ መኪኖች ላይ በኪሎዋት ነውና ኪሎዋት ማለት ምን ማለት እንደሆነ ወደ ፈረስ ጉልበት ሲቀየርም ስንት እንደሆነ የተለያዩ መኪኖችን ብራንድ እየወሰድን እናያለን ማለት ነው። በመጀመሪያ ርዕሳችን የምናየው ግን ባትሪ ካፓሲቲ ማለት ምን ማለት ነው። ባትሪ ካፓሲቲ ማለት የኤሌክትሪክ መኪናችን ስቶር የሚያደርገው የኤሌክትሪክ ኃይል መጠን ማለት ነው። ይህ የኤሌክትሪክ ኃይል መጠን የሚገለጸውም የሆነን ኃይል ለሆነ ሰዓታት ያክል መጠቀም ማለት ነው። ስፔሻሊ ቢዋይዲ ሴጉል እንደምሳሌ አድርገን ብንወስድ የቢዋይዲ ሴጉል ባትሪ ካፓሲቲዋ 38.2 ኪሎዋት አወር ነው። ይህም ማለት አንድ ቢዋይዲ ሴጉል በባትሪው ላይ ስቶር ሊሆን የሚችለው ሊቀመጥ የሚችለው የኤሌክትሪክ ኃይል መጠን 38 ኪሎዋት አወር ነው ማለት ነው። ይህም የቢዋይዲ ሴጉልን 405 ኪሎ ሜትር እንዲሄድ ያደርገዋል ማለት ነው። የቢዋይዲ ሴጉል ሬንጇ 405 ኪሎ ሜትር ነው። ይሄ የሬንጁ ደግሞ ሊገኝ የሚችለው ባትሪው ጋር በሚቀመጠው የኃይል መጠን ነው የሚወሰነው ማለት ነው። በተመሳሳይ መልኩ ቻንጋኒ ስታርን ብንወስድ ደግሞ የቻንጋኒ ስታር 31 ኪሎዋት አወር የባትሪ ካፓሲቲ አላት። ማለትም ባትሪዋ ላይ ኤሌክትሪክ ኃይልን የማስቀመጥ አቅሟ ከፍተኛ የሆነው አቅሙ 31 ኪሎዋት አወር ነው ማለት ነው። በዚህ 31 ኪሎዋት አወር 310 ኪሎ ሜትር መሄድ ትችላለች ማለት ነው። ቻንጋን ኢስታር መኪና ማለት ነው። ከዚህ በተጨማሪ ደግሞ የምናየው ኪሎዋት ነው። ኪሎዋት ማለት የሚገልጸው ደግሞ የመኪናችንን የሞተር ጉልበት ነው ማለት ነው። እንደሚታወቀው ኤሌክትሪክ መኪኖች ሞተር አላቸው። ይሄ ሞተራቸውም የሚገለጸው በኪሎዋት ነው። ለምሳሌ ቢዋይዲ ሴጉል ላይ ስናይ 55 ኪሎዋት የኤሌክትሪክ ኃይል አላት ማለት ነው። ይሄ የኤሌክትሪክ ኃይል ወደ ፈረስ ጉልበት ሲቀየር 74 የፈረስ ጉልበት ይሆናል ማለት ነው። ቢዋይዲ ሴጉላችን ላይ የሚኖረው ከፍተኛ የሆነ የኃይል መጠኗ ወደ ፈረስ ጉልበት ሲቀየር 74 የፈረስ ጉልበት ይሆናል። ሌላ መኪናውን እንውሰድ። በተመሳሳይ መልኩ ቢዋይዲ ኢቱን ብንወስድ 70 ኪሎዋት የሞተር ጉልበት አላት። 70 ኪሎዋት የሞተር ጉልበት ማለት ወደ ፈረስ ጉልበት ሲቀየር ወደ 94 የፈረስ ጉልበት ማለት ነው። ኪሎዋትና ኪሎዋት አወር በዚህ መንገድ ይገለጻል ማለት ነው። የዛሬው ፕሮግራማችን ይህን ይመስላል። እኛ ጋር ሲመጡ የተለያዩ ብራንድ መኪኖችን እስከ 50% የባንክ ብድር አመቻችተን እንጠብቅዎታለን።
ድርጅታችን ማርኮን ላለፉት 10 ዓመታት የተለያዩ ብራንድ መኪኖችን በማስመጣት የሚታወቅ ለረጅም ጊዜ የቆየ ድርጅት ነው። በአዲስ አበባ ውስጥም ወደ 5 ብራንቾች አሉን። እነዚህም ብራንቾች እንቁላል ፋብሪካ፣ መገናኛ፣ ቄራ፣ ግሎባል ላንቻ እና መስቀል ፍላወር ናቸው። በእነዚህ ብራንቾቻችን ሲመጡ የተለያዩ መኪኖቻችንን እስከ 50% የባንክ ብድር የተመቻቸላቸውን ያገኛሉ ማለት ነው። ከዚህ በተጨማሪ ድርጅታችን ማርኮን በሶሻል ሚዲያዎችም የተለያዩ አካውንቶች አሉትና በቲክቶክ አካውንትም አለን፣ በዩቲዩብ ቻናልም አለን። እነዚህን ቻናሎች ላይክ፣ ሳብስክራይብ በማድረግ የተለያዩ ትምህርታዊ ፕሮግራሞችን ወደ እናንተ ሼር እናደርግላችኋለን። ከታች በምናስቀምጥላችሁ ስልክ ቁጥር እየተጠቀማችሁ ስለ ኤሌክትሪክ መኪኖች መረጃ ማግኘት ትችላላችሁ። እናመሰግናለን።